ጁን 9 የዕለቱ መልእክት ርዕስ ዓላማ። እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። አሁንም አትፍሩ፣ እኔ እናንተንና ልጆቻችሁን እመግባችኋለሁ። ዘፍጥረት ምዕራፍ 50 ከቁጥር 20 እስከ 21። እግዚአብሔር የዓላማ አምላክ ነው። ከእያንዳንዱ እንቅስቃሴያችን ጀርባ ያለውን የእግዚአብሔርን ዓላማ ማወቅ ብንችል የምናልፍበትን መንገድ ሁሉ በጸጋ መቀበል እንችላለን። ይህን ዓላማ ለማወቅ ከእርሱ ጋር የሚኖረን ቅርበት ወሳኝነት አለው። ዮሴፍ በሕልሙ አማካኝነት የደረሰበት መከራ ሁሉ መልካም ባይሆንም እንኳ በመጨረሻ ላይ ሁሉም ነገር ተያይዞ ለበጎ ተከናውኖ ሲያየው የእግዚአብሔርን ዓላማ አስተዋለና ሕይወትን ለማዳን እግዚአብሔር ላከኝ ማለት ጀመረ። በወቅቱ ተከስቶ ከነበረው ረሃብ ቤተሰቡንና የግብፅን ሰዎች ከመታደጉ ያለፈ የእግዚአብሔር አጀንዳ በዮሴፍ ውስጥ ነበረ። ይኸውም እግዚአብሔር መሲሁ የሚመጣበት የትውልድ ሐረግ በረሃብ አማካኝነት ችግር እንዳይገጥመው ዮሴፍን ወደ ግብፅ መላኩን ማየት ይገባናል። ይህን በይበልጥ ለመረዳት ሁለት የመጽሐፍ ቅዱስ ጥቅሶችን እንመልከት። መሲሁ የሚመጣበት የዘር ሐረግ ይሁዳ ነው። ይሁዳ ከትዕማር ፋሬስን ወለደ። የዘፍጥረት ጸሐፊ መሲሁ የሚመጣበት የትውልድ ሐረግ ፋሬስ ጋር ደረሰ ካለን በኋላ ዘፍጥረት 38:29 ቀጥሎ የጻፈልን ዮሴፍ ግን ወደ ግብፅ ወረደ ዘፍጥረት 39:1 የሚል ነው። በፋሬስ በኩል የሚገለጠው የመሲሁ የትውልድ ሐረግ በረሃብ አማካኝነት መሰናክል እንዳይገጥመው ይህን ክፍተት ለመሙላት ዮሴፍ እንደ ድልድይ እንዳገለገለ መገንዘብ እንችላለን። ዋናው የእግዚአብሔር አጀንዳ ዮሴፍን ጠቅላይ ሚኒስትር ማድረግ ሳይሆን ትውልድን መታደግ ነበር። እንግዲህ ከመማር፣ ከመስራት፣ ከማግባት፣ ከአገልግሎትና ከመሳሰሉት ዘርፎች ባሻገር ያለውን የእግዚአብሔርን ዓላማ ጠንቅቀን እንወቅ። ያለ ዓላማ ወደዚች ምድር አልመጣንም። የምንኖርለትን ዓላማ ጠንቅቀን ስናውቅ እግዚአብሔርን አክብረን እናስከብራለን፣ ለትውልዳችንም ለበረከት እንሆናለን። የመጨረሻው የእግዚአብሔር ዓላማ በክርስቶስ ዓለምን መጠቅለል መሆኑን ተረድተን የዚህ ዓላማ አስፈጻሚዎች እንሁን። የእግዚአብሔር ዓላማ